1 ካራት ምናምን ነው። በዚህ ዳይመንድ በጣም ውድ በጣም በቃ ዋው ምናምን እንዴት ምናምን የምትሉ ሰዎች አሉ። እኛ ሀገር በተለይ ሚሊዮን ቢሊዮን የሚመስላችሁ እንደ ካራቱ ነው። 1 ካራቱ በዶላር ብትመነዝሩት ቢያንስ ከ3000 እስከ 6000 ምናምን ነው የሚሆነው። ውድ ነው ግን እንደምታስቡት በጣም ውድ አይደለም። እነሱ 1 ካራት ምናምን የምትሆን $3000 ቀለበት ገዙላት። የሚገርመው ግን የሰበሰበችው ብር እሱን ወስዳ ከቡቲኩ ላይ ሌላ ብር ወስዳ ነው ያን ቀለበት የገዛችው። 3000ን ለራሷ አረገችው ዮ ማለት ነው። በነገራችን ላይ ስሰጣት ሁሉ የሚገርመው ነገር ከራሷ ብር አውጥታ እንደሰጠቻት አድርጋ ሰራተኞቹ አዋጥተዋል እንደዚህ አድርጓል ያለችው ነገር ሁሉ የለም። ሰሊናም ይሄንን ቀለበት ስታየው ግን ወደው ነበር በጊዜው ደስ አላት። እናም ሰሊና እኔና አንቺ እስከ ዘላለም ጓደኛሞች ነን አንቺ ትለያለሽ አለቻት። ከጀርባ መሰራባትን ግን አላወቀችም። ችግሩ ግን በዚህ በኩል አባትየው ቡቲኩን መመርመር ጀመረ። ያለውን ነገር እንደነገርኳችሁ የሰሊና ማኔጀርም ስለሆነ ስለ ስራው ማየት ጀመረ። ስራው ኦልሬዲ እየከሰረ ነው፣ ለምንድነው የከሰረው ምናምን የሚለውን ነገር መከታተል ጀመረ። በዚህ በሚመረምርበት ሰዓት ወጪው ብዙ ሆነበት። ይሄ ነገር ወጪው አልበዛም ብሎ የወጪውን ወረቀት ቼክ የተጻፈበትን ማየት ጀመረ። ይሄኔ ታዲያ ለራሷ የቸከቸከችውን ቼኮች እንዳለ ያዘባት። ወዲያውም ታዲያ እቺ አረመኔ ለካ ካምፓኒውን እየዘረፈች ነው እየበዘበዘች ነው አለ። ከዛም ይጠራትና ታባረሻል ብሎ ያባራታል ማለት ነው። ከዚህም በኋላ ነው ነገሮች አስቀያሚ የሚሆኑት። ምክንያቱ ደግሞ በተባረረችበት ቀን ቀጥታ መሳሪያ ቤት ሄደች፣ ሽጉጥ ምናምን የሚሸጥበት። እዛም ሽጉጥ ገዛች። ግን ቀናቶች ማለፍ ጀመሩ። ቀናቶች ሲያልፉ ደግሞ ታክስ መጣ፣ ግብር ማለት ነው። ግብር ሲመጣ ሁሉን ነገር ሲስተሙን ወረቀቱን ምናምን ያለው ይሄ ግብር ወረቀት ምናምን ዮጋ ነው። ኦልሬዲ ተባራለች። ደውሎም ይሄን ዶክመንት አቀብይኝ ይሏት።